ሰላም ሰላም እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም። እኔ ደህና ነኝ እግዚአብሔር ይመስገን። ዲቦራ ነኝ። እንኳን በደህና ወደ ኬሞቱብ ቻናል ተመልሳችሁ መጣችሁ። ከኔ ጋር የነበራችሁ ሐሳባችሁን የምትገልጹልኝ ሁላችሁንም ከልብ አመሰግናለሁ። እንዲሁም ደግሞ ለዚህ ቻናል አዲስ የሆናችሁት እንኳን በደህና መጣችሁ። እንግዲህ ኬሞቱብ ቻናል አፋን ኦሮሞን የሚያስተምር ቻናል ነው። አፋን ኦሮሞን በአማርኛ፣ አፋን ኦሮሞን በእንግሊዝኛ እንዲሁም ደግሞ በአፋን ኦሮሞ የተሰሩ የተለያዩ ቪዲዮዎችን ታገኛላችሁ። እንኳን በደህና መጣችሁ። አዲስ ከሆናችሁ ሰብስክራይብ አድርጉ። እንዲሁም በየጊዜው የሚለቀቁ የአፋን ኦሮሞ ትምህርት ቪዲዮዎች እንዲደርሳችሁ የደውል ምልክቷን መጫን እንዳትረሱ። እንዲሁም ለጓደኞቻችሁ ሼር አድርጉ። ዛሬ የምናየው አፋን ኦሮሞን በአማርኛ የሚቀጥለው ክፍል ነው። ከዚህ ክፍል በፊት ያለውን ያላያችሁት የመጀመሪያ ኮሜንት ላይ እንዲሁም ደግሞ ዲስክሪፕሽን ቦክስ ላይ ፕሌሊስቱን ታገኛላችሁ። እዛ ላይ መከታተል ትችላላችሁ። እንዲሁም ደግሞ የቴሌግራም ቻናላችንን የፌስቡክ ፔጃችንን በመቀላቀል ፎሎ በማድረግ እዛ ላይ በቀላሉ ማግኘት ትችላላችሁ። የቴሌግራም ቻናላችንን የፌስቡክ ፔጃችንን ታች ዲስክሪፕሽን ቦክስ ላይ እንዲሁም ደግሞ የመጀመሪያ ኮሜንት ላይ ሊንኩን ታገኛላችሁ። እዛ ላይ ፎሎ ማድረግ ትችላላችሁ። ዛሬ ደግሞ የምናየው በአፋን ኦሮሞ ውስጥ የድምጽ አፈጣጠር ወይም ደግሞ የቃላት አፈጣጠር እናያለን ማለት ነው። ቃላት እንዴት ነው የሚፈጠሩት የሚለውን እናያለን ማለት ነው። ከባለፈው የቀጠለ ነው ማለት ነው። ባለፈው ቁቤ አፋን ኦሮሞ አብረን አይተናል። ቁቤ አፋን ኦሮሞ ወይም ደግሞ የአፋን ኦሮሞ ፊደላት አብረን አይተናል። ስለዚህ ዛሬ ደግሞ የድምጽ አፈጣጠር እናያለን ማለት ነው። ድምጽ እንዴት ነው የሚፈጠረው ወይም ደግሞ ቃላት እንዴት ነው የሚፈጠሩት የሚለውን እናያለን ማለት ነው። እዚህ ጋር ምንድነው የሚለው ጀቾታ ይላል። ጀቾታ ማለት ቃላት፣ ጀቾታ ቃላት። ጀቺ ሰገሌ እራ ኡማማ ይላል። ጀቺ ሰገሌ እራ ኡማማ ማለት ቃላት የሚፈጠሩት ከድምጽ ነው። በአፋን ኦሮሞ ውስጥ ቃላትን የምናገኘው ከድምጽ ነው። ሰገሌን ቁቤራት፣ ሰገሌን ቁቤራት ማለት ደግሞ ድምጽ፣ ሰገሌ ማለት ድምጽ ነው በአማርኛ። ድምጽ ደግሞ የሚመጣው ከፊደላት ነው። ድምጽን የምናገኘው ከፊደላት ነው። ድምጽን የምናገኘው ከፊደላት ነው። እነዚህ እዚህ ላይ የተጻፉት በሙሉ ሰገሌ ነው የሚባሉ። ሰገሌን የምናገኘው ከተነባቢና ከአናባቢ ነው ማለት ነው። ሰገሌን የምናገኘው ከተነባቢና ከአናባቢ ነው፣ ከፊደላት ነው ማለት ነው። ድምጽ የሚመጡት ከፊደላት ነው፣ ከተነባቢና ከአናባቢ። ለምሳሌ የመጀመሪያ ፊደል ምንድነው? ባ ነው። ባ ተነባቢ ነው ወይስ አናባቢ ነው? ባ ተነባቢ ነው ወይም ደግሞ በአፋን ኦሮሞ ዱቢፈማ ይባላል። አ ደግሞ ምንድነች? ዱበቺፍቱ። ዱበቺፍቱ ማለት አናባቢ። ባ ተነባቢና አ አናባቢ። እነዚህ ሁለቱ አንድ ላይ ሲጠሩ ምንድነው የሚባሉት? ባ ተብለው ይጠራሉ ማለት ነው። ባ ይባላሉ። ድምጽ ናቸው ማለት ነው። ወይም ደግሞ ሰገሌ ነው። ባና አ አንድ ላይ ሲመጡ ምን የሚል ድምጽ ይሰጣሉ? ባ የሚል ድምጽ ይሰጣሉ ማለት ነው። ባ ተነባቢ፣ አ አናባቢ። ባ ዱቢፈማ፣ አ ዱበቺፍቱ። እነዚህ ፊደላት አንድ ላይ ሲመጡ ምን የሚል ድምጽ ይሰጣሉ? ባ የሚል ድምጽ ይሰጣሉ ማለት ነው። ቀጥሎ ያለው ደግሞ ባ ተነባቢ፣ ኤ አናባቢ። ባ ዱቢፈማ፣ ኤ ዱበቺፍቱ። እነዚህ ደግሞ ምን የሚል ድምጽ ይሰጣሉ? በ የሚል ድምጽ ይሰጣሉ ማለት ነው። ባ ድምጽ፣ በ ድምጽ፣ ሰገሌ ማለት ነው። ቀጥሎ ያለው ደግሞ ባ እና ኢ ምን የሚል ድምጽ ይሰጣሉ? ባ እና ኢ አንድ ላይ ሲመጡ ቢ የሚል ድምጽ ይሰጣሉ ማለት ነው። ቀጥሎ ያለው ባ እና ኦ። ባና ኦ አንድ ላይ ሲመጡ ቦ የሚል ድምጽ ይሰጡናል ማለት ነው። የመጨረሻ ባና ኡ፣ ባ ኡ። ባ ዱቢፈማ ነው ወይም ደግሞ ተነባቢ፣ ኡ ደግሞ ዱበቺፍቱ ነው አናባቢ። እነዚህ ፊደላት አንድ ላይ ሲመጡ ቡ የሚል ድምጽ ይሰጡናል ማለት ነው። ቀጥሎ ያለው ተነባቢ ምንድነው? ጫ ነው። ከጫ ቀጥሎ ያለው አ ነው። አ አናባቢ። ጫና አ አንድ ላይ ሲመጡ ጫ የሚል ድምጽ ይሰጣሉ። ጫና ኤ አንድ ላይ ሲመጡ ጬ የሚል ድምጽ ይሰጣሉ። ጫና ኢ አንድ ላይ ሲመጡ ጪ የሚል ድምጽ ይሰጣሉ። ጫና ኦ አንድ ላይ ሲመጡ ጮ የሚል ድምጽ ይሰጡናል ማለት ነው። ጫና ኡ አንድ ላይ ሲመጡ ጮ የሚል ድምጽ ይሰጡናል ማለት ነው። ስለዚህ ድምጽ የሚመጡት ከፊደላት ነው።
ተነባቢና አናባቢ አንድ ላይ ሲሆኑ ድምጽ ይሰጡናል ማለት ነው። ቀጥሎ ያለው ደግሞ ባና ጫ ነው። ግን ልዩነታቸው ምንድነው? መጀመሪያ ላይ ያሉት አንዳንድ አናባቢዎች ሲገቡ ነው። አንዳንድ አናባቢ ከተነባቢ ቀጥሎ ሲመጡ ድምጹ ምንድነው የሚሆነው? አጭር ይሆናል ማለት ነው። ስናነበው አጭር ይሆናል፣ ስንጽፈው ደግሞ አንድ አናባቢ ብቻ ነው የምንጠቀመው። አጭር ድምጽ ለመፍጠር ወይም ደግሞ አጭር ድምጽ ለማምጣት አንድ አናባቢ ብቻ ነው የምንጠቀመው። አጭር ድምጽ ለማምጣት አንድ አናባቢ ብቻ ነው የምንጠቀመው። ረጅም ድምጽ ለማምጣት ደግሞ ሁለት ተመሳሳይ የሆኑ አናባቢዎችን ነው የምንጽፈው ወይም ደግሞ የምንጠቀመው። ሁለት ተመሳሳይ የሆኑ አናባቢዎችን ነው የምንጽፈው ማለት ነው። ለምሳሌ ባና አ አናባቢ ነው። ባ አንድ ባና ደብል አ ወይም ደግሞ ሁለት አ ተመሳሳይ የሆኑ ምን የሚል ድምጽ ይሰጡናል? ባ የሚል ድምጽ ይሰጡናል ማለት ነው። ስናነበውም ረዘም እናረጋለን ማለት ነው። ለምንድን ነው? ረጅም ስለሆነ ደብል አ ስላለን ስናነበው ረጅም ይሆናል ማለት ነው። አንድ አ ያለው ባ ነው የሚሆነው፣ አጭር ነው ማለት ነው። ሁለት አ ያለው ደግሞ ባ ነው የሚሆነው፣ ረጅም ድምጽ ነው። ባ የሚለው አጭር ድምጽ ነው። አንድ አናባቢ አለው። ባ የሚለው ደግሞ ረጅም ድምጽ ነው። ሁለት አ አለው። ቤ የሚለው ደግሞ ባና ሁለት ኤ ባና ሁለት ኤ ረጅም ድምጽ ይሰጠናል ማለት ነው። ቤ ይላል። አጭር ሲሆን ቤ፣ ረጅም ሲሆን ደግሞ ቤ ነው የሚሆነው። አጭር ሲሆን አንድ ኤ አለው፣ ረጅም ሲሆን ደግሞ ሁለት ኤ አለው። ስለዚህ ቤ ነው የሚሆነው። ባና ኢ አንድ ላይ ምን የሚል ድምጽ ይሰጡናል? ባና ሁለት ኢ ቢ የሚል ድምጽ ይሰጡናል ማለት ነው። ቢ የሚል ድምጽ ይሰጠናል ማለት ነው። ባና አንድ ኢ ቢ ነው የሚሆነው። አጭር ስናነበው አጠር እናረጋለን። ባና ደብል ኢ ደግሞ ስናነበው ረዘም እናረጋለን። ቢ ነው የሚሆነው። ባና ደብል ኦ ቦ፣ ባና ደብል ኡ ቡ ነው የሚሆነው ማለት ነው። ባና አንድ ኡ ቡ ነው የሚሆነው። አጭር ነው የሚሆነው ምክንያቱም አንድ ኡ ስላለ። ባና ኡ ደግሞ ረጅም ነው የሚሆነው ምክንያቱም ሁለት ኡ ስላለ። ስናነበው ረጅም ድምጽ እናወጣለን ማለት ነው። ቡ ነው የሚሆነው። ወደ ጫ ስንመጣ ተመሳሳይ ነው። ጫና ደብል አ ጫ ይሆናል። ጫና አንድ አ ደግሞ ጫ ነው የሚሆነው። ጫ ሲሆን አጭር ነው፣ አንድ አ አለው። ጫ ሲሆን ረጅም ነው፣ ሁለት አ አለው። ጬ ሲሆን አጭር ነው፣ አንድ ኤ አለው። ጬ ሲሆን ረጅም ነው፣ ሁለት ኤ አለው። ጪ ሲሆን አጭር ነው፣ አንድ ኢ አለው። ጪ ሲሆን ደግሞ አጭር ረጅም ነው፣ ሁለት ኢ አለው። ጮ የሚል ድምጽ አንድ ኦ ስላለው አጭር ነው። ጮ የሚል ድምጽ ደግሞ ሁለት ኦ ስላለው ረጅም ነው የሚሆነው ማለት ነው። የመጨረሻ ጩ የሚል ድምጽ አንድ ኡ ስላለ አጭር ነው የሚሆነው። ስናነበውም አጭር ነው የሚሆነው። ጩ የሚል ደግሞ ሁለት ኡ ስላለው ረጅም ድምጽ ይሰጠናል። ስለዚህ ስናነበው ረጅም ድምጽ እናወጣለን ማለት ነው። ጩ ነው የሚሆነው ማለት ነው። ለምሳሌ በአጠቃላይ ባ ቤ ቢ ቢ ቦ ቡ ነው የሚሆነው ማለት ነው። ወደ ቃላት እንመጣለን። ቃላት ማለት በአፋን ኦሮሞ ጀቾታ ነው። ወደ ጀቾታ ወይም ደግሞ ወደ ቃላት ስንመጣ መጀመሪያ ላይ ምንድነው ያልኩት? ድምጽ የሚመጣው ከፊደላት ነው። ስለዚህ ቃላትን ለመፍጠር ወይም ደግሞ ቃላትን ለመጻፍ መጀመሪያ ድምጽ ማግኘት አለብን ማለት ነው። ድምጽ እናገኛለን፣ ከዛም በኋላ ቃላትን እንጽፋለን ማለት ነው። ለምሳሌ ማና አ አንድ ላይ ሲመጡ ምን የሚል ድምጽ ይሰጡናል? ማ የሚል ድምጽ ይሰጡናል።
ናና አ አንድ ላይ ሲመጡ ምን የሚል ድምጽ ይሰጡናል? ና የሚል ድምጽ ይሰጡናል ማለት ነው። ስለዚህ ማ የሚል ድምጽና ና የሚል ድምጽ ደግሞ ምን የሚል ቃላት ይሰጡናል? ማ ና ማ ና መነ የሚል ድምጽ ቃላት ይሰጡናል ማለት ነው። መነ ማለት ቤት፣ በአማርኛ ቤት፣ በአፋን ኦሮሞ መነ የሚል ቃል ይሰጡናል ማለት ነው። ስለዚህ የሚቀጥለውን ምሳሌ እናያለን። የሚቀጥለው ምሳሌ ዳ ፊደል ነው ተነባቢ፣ አ ደግሞ ፊደል ነው አናባቢ። ዳና ሁለት አ ምን የሚል ድምጽ ይሰጡናል? ዳ የሚል ድምጽ ይሰጡናል። ረጅም ነው። ለምንድን ነው ረጅም የሚሆነው? ሁለት አ ወይም ደግሞ ሁለት አናባቢ ስላለ። ቀጥሎ ያለው ካ እና ኡ ምን የሚል ድምጽ ይሰጠናል? ኩ የሚል ድምጽ ይሰጠናል ማለት ነው። ለምንድን ነው ረጅም የሚሆነው? ይሄ ሁለት አናባቢ ስላለ ረጅም ይሆናል ማለት ነው። ስለዚህ አሁን እነዚህን ድምጾች ከፊደላት አግኝተናል ማለት ነው። አሁን ደግሞ በእነዚህ ድምጽ ቃላትን እንፈጥራለን ማለት ነው። ዳ የሚል ድምጽ ካለን፣ ኩ የሚል ድምጽ ካለን አንድ ላይ ዳ ኩ የሚል ቃል እናገኛለን ማለት ነው። ዳኩ። ዳኩ ማለት ዳኩ በነገራችን ላይ ሁለት ትርጉም አለው። ዳኩ ስንል መዋኘት ይሆናል። ዳኩ ስንል ዱቄት ይሆናል። ዳኩ ዱቄት ይሆናል። ዳኩ መዋኘት ይሆናል ማለት ነው። የመጨረሻ እናያለን። የመጨረሻ ደግሞ ባ የሚል ፊደል አለን። ባ ተነባቢ እና ሁለት አ አለን፣ ሁለት አናባቢ። ይሄ ምንድነው የሚሆነው? ባ የሚል ድምጽ ይሰጠናል። ይሄ ረጅም ድምጽ ነው። ለምንድነው ረጅም ድምጽ የሚሆነው? ሁለት አ ወይም ደግሞ ሁለት አናባቢ ስላለ ባ የሚል ድምጽ እናገኛለን ማለት ነው። ቀጥሎ ያለው ደግሞ ላ እና ተነባቢ አለን እና አ አናባቢ አለን። ላ የሚል ድምጽ እናገኛለን። ላ አጭር ነው። ለምንድነው አጭር የሚሆነው? አንድ አናባቢ ስላለ ላ ነው የሚሆነው ማለት ነው። የመጀመሪያ ሁለት አ ስላለው ባ ነው የሚሆነው። ቀጥሎ ያለው አንድ አ ስላለ ላ ነው የሚሆነው ማለት ነው። ስለዚህ እነዚህ ምንድናቸው? ድምጽ ናቸው። ድምጽ ነው የሚሰጡን። ባ የሚል ድምጽና ላ የሚል ድምጽ ባለ የሚል ቃል ይሰጡናል ማለት ነው። ባ የሚል ድምጽና ላ የሚል ድምጽ ደግሞ በላ የሚል ይሰጡናል ማለት ነው። ልዩነታቸውን አያችሁት? እነዚህ ልዩነታቸው ምንድነው? የመጀመሪያ ድምጽ ላይ ከባ ቀጥሎ ያለው ሁለት አ ነው። ስለዚህ ረጅም ነው የሚሆነው፣ ባ ነው የሚሆነው። ቀጥሎ ያለው ደግሞ ከላ ቀጥሎ ያለው አንድ አ ነው። ስለዚህ አጭር ድምጽ ይሆናል። ስለዚህ ላ ነው የሚሆነው። ቃሉ ደግሞ ምንድነው የሚሆነው? ባላ። ባ ሲሆን ረጅም ነው። ላ የሚለው ደግሞ አጭር ነው። ባላ። ባላ ማለት ቅጠል ማለት ነው። ሁለተኛ ላይ ያለው ደግሞ ባ አጭር ነው። ላ ደግሞ ረጅም ነው። አንደኛ ላይ ባጋ አጭር ረጅም ይሆናል። ሁለተኛ ጋ ደግሞ ባጋ አጭር ይሆናል ማለት ነው። ምን የሚል ቃል ይሰጠናል? በላ። የመጀመሪያው ቃል ባላ፣ የሁለተኛው ቃል ደግሞ በላ። ባላ በላ፣ ባላ በላ። ባላ የሚለው ቅጠል ማለት ነው የመጀመሪያ። በላ የሚለው ደግሞ አደጋ ነው የሚባለው በአማርኛ። በላ አደጋ ነው፣ ባላ ደግሞ ቅጠል ነው። ልዩነቱን በደንብ በትኩረት እዩት። ትርጉሙ የተለያየ ነው። የፊደላት አጻጻፉም የቃላት አጻጻፉም የተለያየ ነው። የተለያየ ትርጉምም አለው። ግን አንዳንድ ጊዜ ተመሳሳይ ይመስለናል በትኩረት ካላየን ማለት ነው። የዛሬ ትምህርት ይሄን ይመስል ነበር። እንደተጠቀማችሁ ተስፋ አድርጋለሁ። ጥያቄ ካላችሁ ኮሜንት ላይ መጻፍ እንዳትረሱ። ለጓደኞቻችሁም ሼር ማድረግ እንዳትረሱ። በሚቀጥለው በሌላ ትምህርት እስክንገናኝ ሰላም ሁኑ።